ሰላም ጤና ይስጥልን ውድና የተከበራችሁ የናርዶስ ላቭ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ይህ የናርዶስ ላቭ ዩቲዩብ ቻናል ነው። ቻናሉን አዲስ ከሆናችሁ ቤተሰብ እንድትሆኑን በአክብሮት እየጋበዝኩ በዛሬ ቪዲዮ ጤናማ የሆነ በቤት በቀላሉ የሚዘጋጅ ለልጅ ለአዋቂ ለሁሉም የሚስማማ የዶሮ ኮፍቴ ለበርገር የሚሆን ከሩዝ ጋር ከሰላጣ ጋር ከተለያየ ምግብ ጋር ማባያ የሚሆን አብሮ ለመብላት የሚሆን ነው። እንግዲህ በዚህ ቪዲዮ አዘጋጅቼ የማጋራችሁ በመጀመሪያ የሚበቃኝን ያህል የተፈጨ ዶሮ አዘጋጅቻለሁ። ከዛም ለዛ የሚያስፈልገውን የደረቀ ዳቦ በዚህ መልኩ እፈጫለሁ። ወይም ደግሞ እንደዚህ ተዘጋጅቶ የሚሸጥ የታሸገ የዳቦ ፍርፍር ወይም ደግሞ የዳቦ ዱቄት ተብሎ ተዘጋጅቶ የሚሸጥ አለ። ያንንም መግዛት ይቻላል። ነገር ግን ጤናማ የሆነ በቤት የተዘጋጀውን ዳቦ አድርቀን ከዛ በዚህ መልኩ በማሽን ፈይተን አካተን ብንጠቀመው በጣም የተሻለ ነው። እናም ይህንን ለማዘጋጀት ስናስብ ቀድሞውኑ የዳቦ ደረቅ ዱቄቱ ማለት ነው የተፈጨው ዳቦ አዘጋጅተን ፍሪዘር ውስጥ ብናስቀምጥ ከዛ በምናዘጋጅ ጊዜ አውጥተን ብንጠቀም ለስራችን መቅለል በጣም የሚረዳ ነው። እንዳያችሁት በዚህ መልኩ ከፈጨሁት በኋላ ተለቅ ተለቅ ያለውን ፓርት አነሳለሁ በእጄ። ዳቦ ገና ስላልደረቀ በደንብ ስላልደረቀ ሙሉ በሙሉ አልደቀቅም። እንዳልኳችሁ ከዚህ ቀደም ሳዘጋጅ ቀድሜ ነው እንደዚህ ዳቦዎችን አድርቄ ፈጭቼ ፍሪዘር አስቀምጣለሁ። ከዛ ይህንን ኮፍቴ የስጋውንም ኮፍቴ ሳዘጋጅ ወይም የዶሮውንም ኮፍቴ ሳዘጋጅ ለመጠቀም በቃ ዝግጁ የሆነ ብዙ ጊዜ ፍሪዘር አደርጋለሁ። አሁን ግን በአጋጣሚ ስሰራ የለም የተዘጋጀ፣ ለዛ ዳቦውን አደረግኩት። ሆኖም ሙሉ በሙሉ አልደረቅም። ለዛ ነው የደቀቀውን ፓርት ለይቼ ጨምሬያለሁ። በመቀጠል ቀይ ሽንኩርት ከተፈጨው ዶሮ ጋር የሚበቃውን ያህል መጥነን በማሽን ድቅቅ አድርገን እንፈጫለን። እንግዲህ በመፈቅፈቂያ መፈቅፈቅ ይቻላል፣ ሽንኩርቱን ማለቴ ነው። በመፈቅፈቂያ በቀጭኑ ፓርት ተጠቅመን ብንፈቀፍቀውም የተሻለ ነው። ግን ስንፈቀፍቅ በትልቁ ፓርት ከፈቀፈቅ ነው የምናዘጋጀው ኮፍቴ ላይ አካተን ስንጠቀም ልክ ኮፍቴውን አብስለን በምንመገብ ሰዓት ቀጭ ቀጭ የማለት ነገር ይኖራል እና እንደዛ ሲሆን ደግሞ ልጆች አይወዱም፣ አይመገቡልንም። ለዛ የሽንኩርቱ ወይም ደግሞ ይሄ ቀጭ ቀጭ ማለቱ እንዳይኖር ድቅቅ ያለ እንዲሆን ደጋግመን በማሽን ወይም ደግሞ በቀጭኑ ፓርት እንዳልኳችሁ ብንፈቀፍቅና ብናካትት ሽንኩርቱ ራሱ የራሱ የሆነ ጥቅም ስላለው በተለይ ልጆቻችን እንግዲህ በተለያየ ምግብ ላይ ሽንኩርት እንደዚህ ሲያዩ የማይወዱ አሉ እና እንደዚህ አድቅቆ ማካተት በጣም የተሻለ ነው እላችኋለሁ። በዚህ መልኩ አድቅቄ ጨምረዋለሁ። ይህ የቺክን ኮፍቴ ነው ወይም ቺክን ሚትቦል ወይም ደግሞ የስጋ ሲሆን ሚትቦል ነው የሚባለው። በቺክንም ደግሞ ወይ ቺክን ቦል ማለት ይቻላል። እንደየሀገሩ እንግዲህ ስሙ የተለያየ ስለሆነ እኔ ባለሁበት ሀገር ታቡ ኮፍቴ ይሉታል። በመቀጠል ደቀቅ አድርጌ ከትፌ በቅዶን ውስጥ ጨምሬያለሁ። 4 እንቁላል ጨምራለሁኝ። እንደ ዶሮ እንደተፈጨው የዶሮ መጠን ነው የምንጨምረው። እናም ደግሞ ቅመም ብላክ ፔፐር እንዲሁም ደግሞ ቀዩንም የሚያቃጥለውን እና ሌላ የምንፈልገውን አይነት ጨምረን ከዛ አንድ ሎሚ ጭማቂ ጨምሬያለሁኝ። ከዛ በመቀጠል ሁሉም ያካተትናቸው እያንዳንዱ ግብአቶች እስኪዋሃዱ ድረስ አንድ እስኪሆን ድረስ እናዋህዳለን፣ እንቀላቅላለን። ልክ ሊጥ ስናቦካ እንደምናሸው ማለት ነው። ሁሉም እስኪዳረስ ድረስ እና ይህንን በምናዘጋጅ ጊዜ የጨመርነው ፈሳሾች ለምሳሌ አሁን ሽንኩርቱ የራሱ የሆነ ውሃ ስላለው እንቁላሉ የሚያካትት ነው። በዛ ካለና ከቀጠነብን የዳቦውን ፍርፍር በዛ አድርገን መጨመር ይቻላል። እንዳያችሁትን እያካተትኩት የዳቦ ዱቄት አነስተኛ ነው፣ ብዙ አይደለም። እናም ያንን ከቀጠነብን ይህ ግብአቱ ዝግጁ የሆነው ከቀጠነ የዳቦ ዱቄቱን ማካተት ይቻላል ለማለት ነው። ወይ ደግሞ ከደረቀብን የእንቁላሉን መጠን መጨመር ወይም የወይራ ዘይትም እንዲሁ ጨምረን ለስለስ እንዲል
ማድረግ ይቻላል ማለት ነው። በመቀጠል ይህ ዝግጁ ከሆነ በኋላ ቅርጽ ለማውጣት የሚመቹ የሚሸጡ አሉ። በፕላስቲክም በብረትም በእጅ ለማዘጋጀት የሚሆኑ ማሽን ያልሆኑ ማሽንም አለ። ለዚህ ሂደት እንደዚህ ተዘጋጅቶ የሚሸጥ ነገር ግን በእጅ የሚሰራ እንደዚህ የሚዘጋጅ ቅርጽ ማውጫ አለ። ያንን ተጠቅሜ እንዳያችሁ ተለቅ ተለቅ ያለ ነው አሁን እያዘጋጀው ያለሁት። ይህንንም እንግዲህ በርገር ስንመገብ ጠብሰነው በርገር ላይ አድርገን ሰላጣ፣ ቲማቲም የምንፈልገውን ግብአቶች አካተን በርገር ለመመገብ እንደዚህ ተለቅ ያለ ሲሆን አሪፍ ነው ማለት ነው። በዳቦ ልክ ይሆንልናል። እናም ደግሞ በሁለት ሳይዝ ነው ያዘጋጀሁት። በመጀመሪያ እንዳልኳችሁ እንደዚህ በርገር ለማዘጋጀት ለመመገብ ስንፈልግ የምንጠቀመውን በዚህ ቅርጽ ማውጫ አተልቄ አዘጋጅቻለሁ። እንዲሁም ደግሞ ከሩዝ ጋር ከሰላጣ ጋር ከተለያዩ ማባያዎች ጋር አብሮ ለመመገብ ደግሞ አነስ ባለ ሳይዝ እንዲሁ ለብቻ አዘጋጅቻለሁ። እናም ይህ እንግዲህ በጣም ጣፋጭ ነው። በጣም ነው የምትወዱት። ምክንያቱም ያካተትናቸው ግብአቶች በጣም ጣዕም እንዲኖረው ያደርጋል። በተለይ ደግሞ የሎሚ ጭማቂ ጨምቆ መጨመር በጣም ቆንጆ ነው። የዶሮ ሲሆን የስጋ ሲሆን እንኳን ባናካትትም ምንም አይደለ። ልክ የዶሮ እንደዚህ ስናዘጋጅ እና የአሳም ሲሆን ስናዘጋጅ ስናካትትበት በጣም ቆንጆ ነው። እንዳያችሁት በዚህ ሳይዝ አዘጋጅቼ ከላይ ላስቲኩን እየደረብኩኝ እያዘጋጀው እቀጥላለሁ። ምክንያቱም ላስቲኩን ከላይ ካላደረግን በምንፈልግ ሰዓት ተያይዞ አልላቀቅ ሊል ይችላል። አንዱ ከአንዱ ጋር እንዳይያያዝ ስለሚረዳ ነው። እንግዲህ እኔ በዚህ መልኩ የአሳም እንደዚህ አዘጋጃለሁ በቤት ውስጥ። እንዲሁም ደግሞ የዶሮም የስጋም እንደዚሁ አዘጋጅቼ በቤት ውስጥ እንመገባለን። ከውጭ የሚገዛ ሊኖር ይችላል። እኔ እውነት ለመናገር የውጩ ይሄ ኮፍቴ የስጋውም ሆነ የዶሮም ምንም ደስ አይለኝም። ይከብዳል ስንመገበው ራሱ የሚያካትቱት ግብአት የሚፈልጉትን ነው። እኛም በቤቱ ስናዘጋጅ የምንፈልገውን ግብአት አካተን እንደዚህ ስናዘጋጅ ጣዕሙ እንደምንፈልገው ይሆናል። እንግዲህ ልጆች ብዙ ጊዜ ምግብ በተለይ ጀምረው ይመርጣሉ። አንዳንድ ምግቦችን ላይመገቡ ይችላሉ። አንዳንድ ምግቦችን ይመገባሉ። እና ዶሮ የማይመገቡ ልጆች ካሉን በዚህ መልኩ አዘጋጅተን ይህንን በመመገብ ዶሮውን እንዲወዱ ማድረግ ይቻላል። ይህ ለእኔ የሰራ ነው። እናም በዚህ መልኩ ሁሉ ዝግጁ ሆኗል። ከዛም ፍሪዘር አስቀምጠን በምንፈልግ ሰዓት እያወጣን ጠብሰን መመገብ እንችላለን ማለት ነው። ያዘጋጀሁት ለዛሬ ይህ ቪዲዮ ነው። ስለተከታተላችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ደህና ሁኑልን ባይ